የግሪን ሌጋሲ የአረንጓዴ አሻራ ብለን የጀመርነው እንቅስቃሴ ዛሬ 7ኛ ዓመቱ ነው። በ7 ዓመት ውስጥ ኮንሲስተንሲ ያለ ማለት ነው። ዛሬ በአንድ ቀን ተከላ በ7ኛ ዓመታችን 700 ሚሊዮን ችግኝ ተክላለን። በአንድ ጀንበር 700 ሚሊዮን ችግኝ መትከል በጣም ትልቅ መርታና በዓለም ትልቁ የአንድ ቀን ተከላ ውጤት ነው። በዚህ ዓመት ወደ 8 ቢሊዮን ገደማ ችግኞች ይተከላሉ። ከዚያ በላይ ተዘጋጅቷል። ያንን ካሳካን በድምሩ 48 ቢሊዮን ችግኝ እንተክላለን ማለት ነው። እቅዳችን 50 ቢሊዮን ለመትከል ነው። አንድ ዓመት ሲቀረን 48 ካሳካን በሚቀጥለው ዓመት ከምንጨምረው ጋር ከ55 በላይ መሆን እንችላለን ማለት ነው። ይሄ ኢትዮጵያ ትላልቅ ነገር አስባ ትላልቅ ነገር ተልማ ትላልቅ ነገር አቅዳ ህዝቦቿን አስተባብራ ማሳካት እንደምትችል ለኛም ለሌሎችም ማሳያ ነው። 50 ቢሊዮን ችግኝ በዓለም ላይ እስካሁን ባለው ሪከርድ ትልቁ አፎረስቴሽን ነው። የትኛውም ሀገር ቢሆን በ78 ዓመታት ውስጥ ይሄን የሚያክል ችግኝ ተክሎ አያውቅም። እኛ ይሄ ተከልነው ሀብታም ስለሆን አይደለም፣ ሀብታም ልብ ያላቸው ዜጎች ስላለን። ዜጎቻችን ልባቸው ሀብታም አርቆ ማየትን፣ የጋራ ራዕይ መሰነቅን፣ በጋራ መቆምን፣ አብሮ መስራትን፣ በልፋት በድካም ውስጥ ትርፋማ መሆንን፣ ትርፋማነት በራስ ብቻ ሳይሆን በልጆቻችን መሆኑን ማመን ስለቻሉ 20፣ 25፣ 30 ሚሊዮን ህዝብ ነው እየወጣ የሚተክለው። በዚህ አስደናቂ እንቅስቃሴና ስራ ኢትዮጵያ ያሰበችውን ማሳካት ትችላለች። ይሄ ልክ እንደ ህዳሴው የኢትዮጵያ የትልቅ ታሪክ አሻራ አካል ነው የሚሆነው። በግሪን ሌጋሲ አትርፈናል። በቡና አተረፈን፣ በሻይ ልናተርፍ ነው፣ በፍሩት አተረፈን። ምግባችን እየተሻሻለ ነው። የምግብ የደህንነት የችግር ምልክት የሆነችው ኢትዮጵያ ያ መልኳና ስሟ እየተቀየረ ነው። ያ የሚቀየረው ግን ደክመን ነው፣ ጭቃ ነክተን ሰርተን ነው። ማንም ሊሰራልን አይችልም። እኛው ለፍተን፣ እኛው ደክመን፣ እኛው ሰርተን ሀገራችንን አረንጓዴ አልብሰን ምግባችንን በጓራችን አምርተን ኢትዮጵያን ከችግር ማውጣት የዜጎቹ ኃላፊነት ስለሆነ መጀመሪያ ችግሩን መቀበል፣ ማመን፣ መስማማት፣ አንድ የጋራ ራዕይ መሰነቅ፣ ያን ለማሳካት ደግሞ በጋራ መረባረብ ነበር የሚጠበቅብን። አካሄዳችን እጅግ ተስፋ ሰጪ ነው። ዘንድሮ በታቀደው መሰረት እየሄደ ነው ያለው። እኛም ዛሬ በአባጅፋር ቤተ መንግስት ነው እንግዲህ ለይት መተን በዚህ ጉም እንደምታየው ተከላ ያከናወን ነው። በጣም ደስ የሚል ጊዜ ነበረ። በጣም ጥሩ ኤክስፒሪየንስ ነው። ያልተከሉ መትከል አለባቸው። ዝናብም ቢሆን መትከል አለብን፣ ፀሐይም ቢሆን መትከል አለብን። አሁን ካልተመቸ ረፈድ አድርገን መትከል አለብን። ይሄ ታሪክ ነው፣ ነገ አይደገምም። ነገ ሰው ቢተክል የአንድ ጀንበር ተከላ አካል ሊሆን አይችልም። ተክሏል፣ ግን የዚህኛው ታሪክ አካል ሊሆን አይችልም። ታሪክ ደግሞ በየቀኑ የሚጻፈው በየቀኑ የሚሰራው እና የዚህ ታሪክ አካል እንዲሆኑ ልጆች፣ ሴቶች፣ አዛውንቶች፣ የተመቻቸው ሰዎች ሁሉ ኢትዮጵያን በማልበስ ለኢትዮጵያ በመትከል ቁም ነገር እንዲሰሩ ቀኑ የሥራ ቀን፣ የውጤት ቀን፣ የደስታ ቀን፣ የስኬት ቀን እንዲሆን እመኛለሁ። መላው የኢትዮጵያ ሕዝብ ይህ ስራ እንዲከናወን ደከመኝ ሰለቸኝ ሳይሉ በብርድ እንደዚህ እንዳንተ እየተደበደቡ ይህንን ታላቅ ዓላማ እንዲሳካ ጥረት ላደረጉ ዜጎች በሙሉ ከፍተኛ ምስጋና ማቅረብ ፈልጋለሁ። እንኳን ደስ ያላችሁ። ጀምረናል፣ እንጨርሳለን። ተልመናል፣ እናሳካለን። ደሃ ነበርን፣ እንበለጽጋለን። የኢትዮጵያ ስም፣ መልክ፣ ታሪክ ይቀየራል። የዛ የታሪክ እጥፋት አካል መሆን መታደል ስለሆነ ሁላችንም እንዳያመልጠን በርቱን፣ በርታ። ያደረጋችሁም እጅግ አድርጌ አመሰግናለሁ ማለት ፈልጋለሁ። መልካም ቀን፣ ብሩህ ቀን ይሁንላችሁ።